የትምህርት ርዕሳችን አልቁርአን ኪታቡላሂል ሙዕጂዝ ቁርአን ተአምራዊው የአላህ ቃል አሸናፊው የአላህ ንግግር ስለዚህ ስለ ታላቁ ኪታብ ይሆናል ዲስከስ የምናደርገው የምንወያየው አላህ ያግራልን ያስተካክልልን ንግግሬን ለኔም ለናንተም የምትረዱት ያድርገው ይህን ርዕስ የመረጥንበት ሶስት ዋና ዋና አጀንዳዎች አሉ አወለን حتى نكون سادة الأمم የትውልድ መሪ ለመሆን ቁርአንን ሳንዝ አይሳካ يقول الفاروق عمر من ይላሉ إن الله لا يرفع بهذا القرآن أقواما الله በዚህ መጽሐፍ ሰዎችን ከፍ ያደርጋል ሌሎችን ይጥላል ቁርአንን ባዝን ቁጥር የትውልድ የበላይ አላህ ያደርገናል ሁለተኛው حتى يتحسن علاقتنا مع القرآن ከቁርአን ጋር ያለን ትስስር አሁን ባለንበት ተጨባጭ አስደሳች አይደለም ምን ያህሎቻችን ቁርአንን አስተንትነን አይኖቻችን በእንባርሰዋል ከቁርአን ጋር እንደ አይነት ትስስር አለ የአላህ ኪታብ የአላህ መጽሐፍ ብለን በእንባርሰናል أحد الصحابة عند الصحابة قرآن ሲቀራ ኪታብ ከፍቶ ያየውና ይህኮ የጌታዬ ንግግር ነው ያቅፈዋል ማልቀስ ይጀምር ነበር ከቁርአን ጋር እውን አላህ ያናገረ እንደሆነ አስበናል ሁለተኛው ነጥብ ይሄን ቦታ ወደ ውስጣችን ለመመለስ እገዛ ለማድረግ ነው ሶስተኛው ዳዕዋ ባጢላ عن القرآن ስለ ቁርአን አሁን እየተባለ ያለውን እየሰማችሁ ነው የእንትና ቃል ነው የአላህ ቃል አይደለም ጅብሪል ነው በራሱ አገላለጽ የገለጸው የሚያሳዝኑ ሰማያት ሊናዱለት የሚገባ ንግግሮች እየሰማን የአላህ ቃል መሆኑን የበለጠ ውስጣችን ለማስቀመጥ ነው አላሁ ስብሓንሁ ወተዓላ ቁርአንን ተአምር አድርጎ ወደ ባሪያዎቹ ልኮታል ለነብዩ ሰለላሁ ዐለይሂ ወሰለም ብዙን ተአምራቶች ሰጧቸዋል ጨረቃን እስከ መክፈል እጃቸው ላይ ውሃን እስከ ማፍለቅ ብዙ ተአምር አላህ ሰጧቸው የተአምራቶቹ ተአምር ግን ቁርአን አላህ ለእያንዳንዱ ነብይ ሆነ ወደ ህዝቡ ሲላኩ ህዝቡ ይጠይቃል አንተ ነብይ ነህ እንዴ መረጃህ ምንድነው ይላቸዋል ስለሚባሉ የነብይነት መገለጫ ተአምር አስዞ ይሰጣቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ለምን ይላሉ ما من الانبياء نبي الا اوتي من الايات على مثله امن عليه البشر ምንም ነብይ እኮ አላህ አላከም ሰዎች የሚያምኑበት ተአምር ቢሰጠው እንጂ ነብይና አዎ ምን ነው ይሄ ነው ምልክቴ ይላል ለነብዩ ሰለላሁ ዐለይሂ ወሰለም ግን የሰጣቸውን ራሳቸው ሲገልጹ ምን አሉ وانما الذي اوتيته وحيا እኔ ግን የተሰጠኝ ራእይ ነው ቁርአን ነው የተሰጠኝ فارجو ان اكون اكثرهم تابعا يوم القيامه يوم القيامه በዚህ ቁርአን ብዙ ተከታይ ይዤ ከአላህ ቀርባለሁ ብዬ ተስፋ አደርጋለሁ ይሉና የነብዩ ኡማ የማይቋረጥ ተአምር ያዘው ቁርአን ነው ተአምራቸው ሙዕጂዛችሁ ምንድነው ምንባል ምንነው ምናሳይ ቁርአን ውስጥ ትንሽ ተነትንላችኋለሁ ውስጡ ያዘውን ተአምራቶች ታዲያ እያንዳንዱ ነብይ ሲላክ ይዞት የሚመጣው ተአምር ለየት የሚያደርገው የዛ ማህበረሰብ ህዝብ የሚታወቅበትን ባህል ጠብቆ ነው የሚመጣው ያ ማህበረሰብ በስነ ጽሁፍ የታወቀ ከሆነ ያሚያሸንፍ በህክምና ከሆነ ያን የሚበልጥ ከዛው ጋር ተቀራራቢ የሆነ ተአምር ለነብይ ይሰጠዋል ያላህ ነቢያት ይሄን ይዘው ነው የሚመጡት እስኪ አንድ ሶስቱን ንጥቀስ ነብዩላህ ሷሊህ
وهو نبي عربي نبي الله صالح عرباوي نبي ነው عربوش ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ حديثه لا خير لك من حمر النعم واذا العشار عطلت ስለዛ ነው የሚያወራው ከግመል ጋር ስለተያዙ ነብዩላህ ሷሊህ ነብይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው قالوا انما انت من المسحرين وانت ድግምት የተደረገብህ ደጋሚ ነህ فأتي بآية إن كنت من الصادقين እውነተኛ ከሆንክ እስኪ ተአምር አምጣልን እናምንህ ዘንድ አሏቸው ለነብዩላህ ሷሊህ የሚገርመው የሷሊህ ህዝቦች የሰሙድ ህዝቦች ማለት ነው ለነብዩላህ ሷሊህ መስፈርት አቀረቡ ነብይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን ግመሏም ከለሯ ቀይ ይሆናል ክራይቴሪያ ተመልከቱ የ10 ወር እርጉዝ ትሆን ግዝፈቷ እዚህ የሚደርስ በጣም ግዙፍ እናቷ ተራራ የሆነች አሉ የምትወለደው ከምን ነው ከተራራ ይሄን ካረክ ነብይ ነህ እንቀበልሃለን ከግመል ጋር ስለኖሩ ስለ ግመል ጠየቁ አላህን ለመኑ ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ قال هذه ناقة እቻትላችሁ የአላህ ግመል የጠየቃችኋት لها شرب ولكم شرب يوم معلوم ለሷ ምትጠጣበት የተወሰነ ቀን አላት ለናንተም እንደዛው ولا تمسوها بسوء በመጥፎ እንዳትነኳት فيأخذكم عذاب يوم عظيم ከባድ ቅጣት ያገኛቸዋል እቺ አላህ ግመልናት ተአምር ወጣላቸው በጣም የሚገርመው ኢብኑ ከሲር ምን ይላሉ قصص الانبياء ላይ የወጣችው ግመል አንድ ቀን ያካባቢውን ውሃ ትጠጣዋለች ሌላ ግመሎች ሌላ ቀን ነው የሚሰማሩት እነሱ አንድ ቀን እሷ ለብቻው አንድ ቀን ግዙፍ የሆነች ግመል ይተአምር መጣላቸው አስተባበሉ فعقروها قرطات وقوات الله تقطع فدمدم عليهم ربهم بذنبهم فسواها استككلاቸው